እግዚአብሔር ይወላችሁ ብንሰርቅም ይወደናል። ወርቅ ነና ይወደናል ብንሰርቅም፣ ዛግን እንጂ ወርቅነታችን አልለቀቅም። አንድ ወርቅ በጭቃ ውስጥ ቢሆንም በጭቃው ውስጥ ሆነ ይባላል እንጂ አፈር አይሆንም። አንድ ክርስቲያን ተመልከቱ፣ ከክርስትና እምነቱ ቢወጣ እንኳን ክርስቲያን ከክርስትና እምነቱ ቢወጣ እንኳን ሲመጣ የልጅነት ጥምቀት አይደለም የሚጠመቀው፣ ዝገቱን የሚያስለቅቅ ቀኖና ነው የሚሰጠው። እንደገና ወደ ቤቱ ነው የሚመልሰው። በቤቱ ያለ ሳለንም ይወደናል፣ ስንጠፋም ይወደናል፣ ሌባ ስንሆንም እግዚአብሔር ይወደናል። ይወደናል ማለት ግን አይፈርድብንም ማለት ግን አይደለም። ግልጽ ነው አባባሌ። ይወደናል። እሺ ወዶ ምን አደረገ ካልከኝ አንድ ብቻ ተናግሬ ልጨርስ። እግዚአብሔር ይወደናል አይወደንም? እኛን ወደዋለን አንስቱ ልትወ ትምህርቴም ስላልሆነሽ እግዚአብሔር ከወደደን እግዚአብሔር የሚወደን ከሆነ ምን አረገልን ካልከኝ ኃጢአት ሰርተንም በንስሐ ይመልሰናል። በሉ እስኪ ሁላችሁ በድለነውም በሉ እንጂ ይመልሰናል። ምን ብለ ነው? እውነት ከድንግል ማርያም በቀር እግዚአብሔርን ያልበደለ ኃጢአት ያልሰራ ፍጡር የለም። ከድንግል ማርያም በቀር አብርሃም፣ አዎ እሺ፣ ሌላም ጥሩ፣ ሙሴ፣ አዎ በድሎታል፣ ዳዊት፣ አዎ አመንዝሯል፣ ሌሎቹም ነገሥታት የፈለጋችሁትን ጥሩ፣ በንስሐ የተመለሱ ወርቆች ናቸው። ግን ስለዚህ ተመልከቱ፣ እግዚአብሔር እንደሚምረን የምናውቀው እግዚአብሔር እንደሚወደን የምናውቀው በድለነውም እንኳን ሳይጸየፈን እስከ መጨረሻው ልጆቼ ብሎ መቀጠሉ ነው። አሁን ተመልከቱ፣ እንዲህ የሚል ጽሑፍ አለ። ወነሳ እግዚአብሔር በእንተ ዘገብሮ ለሰብ የሚል ማለት ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ። በፍጹም እግዚአብሔር አይጸጸትም። ምን አለ ማለት ነው? እግዚአብሔር አያዝንም፣ እግዚአብሔር ደስተኛ ነው። ይህን ማወቅ አለባችሁ። እግዚአብሔር አዘነ፣ እግዚአብሔር ተከዘ የሚል ጽሑፍ ስታገኙ ሰው በሰራው ኃጢአት ፈረደ ነው ትርጉሙ። ምክንያቱም የእግዚአብሔር ያ ደስተኛ ባህሪው በሐዘን አይለወጥም። እሳት ተመልከቱ፣ የፈለገ ያህል እንኳን ቢሆን ቀዘቀዘ እንደማይባል የእግዚአብሔር ባህሪ ፍጹም ባህሪው ምን አይሆንም? ሐዘን አይውጠውም። ስለዚህ ተመልከቱ፣ እግዚአብሔር ተጸጸተ ማለት ሰው ስለበደለ እግዚአብሔር ለሰው አዘነለት ማለት ነው። እስኪ በሉላችሁ፣ ሰው ስለበደለ በሉ። ታዲያ ምን በለው? ንስሐ ግባ ነው። አንዳንድ ሰው ይላል ቄሴ ትናንት ማጥያት ሰራው፣ እሺ ነገ ማጥያት ሰራው፣ እሺ እንግዲህ በቃ መረረኝ ሰለቸኝ ትላላችሁ። አሁን ቢያንስ እኔና እናንተ ኳልኩሌት ብንደረግ ብንሰላ 10 ጊዜ ያልሰራ ነው ተደጋጋሚ ኃጢአት የለም። ስንት ጊዜ እንደው 10 ያልሰራ አለ እዚህ ውስጥ አለ? ኧረ 10 100 ይሞላል። የኛስ እውነት 100 ነው የሚሞላው።